እግዚአብሔር ነገር ካቅማችሁ በላይ ሲሆን ዝም ለምንድን ነው የሚለው? ሲከብዳችሁ ለምንድን ነው ዝም የሚለው? ተስፋ ስትቆርጡ ህይወታችሁ እያበቃ እንደሆነ ሲሰማችሁ ለምንድን ነው እግዚአብሔር አምላክ ዝም የሚለው? ለምንድን ነው ዝም የሚለው? እግዚአብሔር መከራ ውስጥ እንዲገባ ይፈቅዳሉ። እግዚአብሔር ችግር ውስጥ እንዲገባ ይፈቅዳሉ። እግዚአብሔር በህይወቴ እንቆቅልሽ እንዲገጥመኝ ይፈቅዳል ወይ ካላችሁ በደንብ ግጥም አድርጎ ይፈቅዳል። ለምን ካላችሁኝ እዚሁ አንደኛ ቆሮንቶስ መጽሐፍ ምዕራፍ 9 ላይ ሲናገር እንደዚህ ይላል፣ ከአቅማችን በላይ ያለ ልክ ከብዶብን ነበር ይልና አሁን ሙታንን በሚያስነሳ በእግዚአብሔር እንጂ በራሳችን እንዳንታመን እኛ ራሳችን የሞትን ፍርድ በውስጣችን ሰምተን ነበር። እንደዚህ አይነት መከራ እንደዚህ አይነት ችግር ከአቅማችን በላይ የሆነ ጉዳይ ገጥሞን ተስፋ እስክንቆርጥ ድረስ ስንደርስ እንዲህ አይነት የሞት ድምጽ በውስጣችን የሰማነው በራሳችን እንዳንታመን ነው። እግዚአብሔር መከራ ውስጥ ቻሌንጅ ውስጥ ተግዳሮት ውስጥ ስትገቡ ጸጥ የሚለው ወይም እንድትገቡ የሚፈቅደው በራሳችሁ እንዳትታመኑ ነው። አንዳንድ ጊዜ በጸጋችሁ በእውቀታችሁ በገንዘባችሁ አጠገባችሁ ባሉ ሰዎች በባለስልጣን በጓደኞቻችሁ እንዳትታመኑ ሲፈልግ ሰማይና ምድርን ጸጥ አድርጎ እግዚአብሔር ቻሌንጅ ውስጥ እንድትገቡ ያደርጋችኋል። በራሳችሁ እንዳትታመኑ ይሄው ጳውሎስ ነው የሚለው። በራሳችን እንዳንታመናል፣ በገዛ ችሎታችንና እውቀታችን እንዳንታመን፣ በጸጋ ስጦታችን እንዳንታመን፣ በአገልግሎታችን ባገኘነው እድል አጋጣሚ መንገድ እውቀት ገንዘብ ምናምን እንዳንታመን የሞትን ድምጽ ሰምተን ነበር። ስለዚህ በመሰረታዊ ደረጃ ማወቅ ያለባችሁ ተስፋ መቁረጥ የማያንኳኳው በር የለም። ይገርማችኋል። ተስፋ መቁረጥ ሀገር አይመርጥም። ተስፋ መቁረጥ ቁመት አይመርጥም። የፋይናንስ ስታተስ አይመርጥም። ሁሉንም ሰው ነው የሚጎበኘው። ይገርማል። አንተ ተስፋ እየቆረጥክ ያለው አንተ ብቻ በምድር ላይ እየመሰለ እንዳይመስል ብዬ ብዙ ሰዎች አንተ ቀበሌ ቤት ሆነ ኤክስፒሪየንስ የምታደርገውን ተስፋ መቁረጥ ቤተ መንግስት ሆነው ሸራተን ሆነው ያጣጥሙታል። ልዩነታችሁ አንተ የቀዘቀዘ ውሃ ስትጠጣ እሱ የቀዘቀዘ ውስኪ መጠጣቱ ብቻ። ስለዚህ የመጀመሪያው ነገር በህይወታችሁ መከራ ውስጥ ስታልፉ በችግር ውስጥ ስትሆኑና ተስፋ መቁረጥን ኤክስፒሪየንስ ስታደርጉ ራሳችሁን እንደርኩስ አትቁጠሩ። ተስፋ መቁረጥ የቅድስና እና የርኩስነት ማሳያ አይደለም። የመቻልና ያለመቻል የድክመትና የብርታት ማሳያ አይደለም። ተስፋ መቁረጥ ሰው የመሆናችሁ መገለጫ። ሁሉን ቻይ እንዳልሆናችሁ አስታውሱ። ከአቅም በላይ የሚባል ጉዳይ አለ። ላንተ ለአዲሱ ሰው አይደለም። ላንተ ለአዲሱ ክርስቲያን አይደለም። ላንተ ሃይስኩል ላለኸው ልጅ አይደለም። ላንተ ፈርስት ዲግሪ ላይ ያስከው ልጅ አይደለም። ተስፋ መቁረጥ 3 PhD ላለው ለጳውሎስ በቲዮሎጂ በፊሎሶፊ በተለያየ ጉዳይ PhD ያለው ሰውየው በአገልግሎቱ 3ኛ ሰማይ ሄዷል። አንደኛ ነው። ግን በህይወታችን ተስፋ እስክንቆርጥ ድረስ ከአቅም በላይ የሆነ ጉዳይ ገጥሞን ነበር። እዚህ ብዙዎቻችሁ ከአቅም በላይ የሆነባችሁ ሰዎች ትኖራላችሁ። ህይወት ከአቅም በላይ፣ ስራ ከአቅም በላይ፣ ትዳር ከአቅም በላይ፣ አገልግሎት ከአቅም በላይ እያለፋችሁ ያላችሁበት የጤና ጉዳይ ከአቅም በላይ የሆነባችሁ ሰዎች ካላችሁ ይሄንን በደንብ አድርጋችሁ እንድትሰሙኝ እፈልጋለሁ። ይህ ከአቅማችሁ በላይ የሆነ ነገር፣ ይህ ተስፋ ያስቆረጣችሁ ነገር፣ ይህ እያለፋችሁ ያላችሁበት ጉዳይ እግዚአብሔር ከናንተ ያለውን ዲስታንስ አያወራም። እግዚአብሔር ስለናንተ ያለውን ስታንድ አይናገርም። እግዚአብሔር ስለናንተ ያለውን አቋም አይደለም የሚያሳየው። እግዚአብሔር ከናንተ የሚፈልገውን የህይወት አቋም ነው የሚፈልገው። የሚያሳየው እሱን በመጠን ካያችሁት ከሚገለገል ይልቅ የሚያገለግል ሰው ተደጋጋሚ ተስፋ መቁረጥ ያጋጥመዋል። ከድሃ ይልቅ ሀብታም ያጋጥመዋል። ካልተሳካለት ሰው ይልቅ የተሳካለት ሰው በተደጋጋሚ ተስፋ መቁረጥ በህይወቱ ሀፕን ያደርጋል። ለምን ካላችሁኝ ባደጋችሁ ቁጥር ለመውደቅ ትመቻቻላችሁ። ከፍ ባላችሁ ቁጥር ከዚህም ከዛም ባለ ጉዳይ እንደዚህ ለማለት ትመቻቻላችሁ።